ኤርቢን ማመስገን እፈልጋለሁ። ቲክቶክ ላይ ለመጀመሪያ ጊዜ አውርቶኝ ጆይን እንዳደረግ እንድማር የገፋፋኝም ከዛን ነው ጆይን ያደረግኩት። ኤርቢን ማመስገን እፈልጋለሁ። ስሜ ብሩክ ጌታነው ይባላል። በዋብ ስኪልስ የስድስተኛ ዙር የፉል ስታክ ዌብ አፕሊኬሽን ዲቨሎፕመንት ተማሪ ነኝ። ስለ ዋብ ስኪልስ እኔ ቲክቶክ ላይ ነው የሰማሁት። አንድ ቀን ቲክቶክ ስክሮል እያደረግኩ ሳለ የኤርሚ ቪዲዮ መጣልኝ። በፊት ላይ እኔ ፉል ስታክ የመማር ፍላጎቱ ነበረኝና እሱ ደግሞ ቪዲዮ ያው ስለ ዌብሳይት ዲቨሎፕመንት ምናምን የሚያወራ ቪዲዮ ነበር። ከዛን ወደ ፔጁ ገባውኝ አየው እና ቲክቶክ ላይ ነው ዋብ ስኪልስ ነው። በአማርኛ ነው የሚሰጠው ኮርሱ። በጣም በቃ ኤርሚ ሲያስተምር ምንም ሰው ፕሮጀክት ከሰራ ክላሱን ሚስ ካላደረገ ምንም ሳይገባው የሚያልፈው ነገር የለም። በዚህ አንደኛ በአማርኛ መሰጠቱ እና እንደዚህ ግልጽ በሆነ ኮርሱ በመሰጠቱ አንደኛ ከሌሎቹ ልዩ ያደርገዋል። ሲቀጥል ፕራይሱ አፎርደብል ነው እና እነዚህ ነገሮች ዋብ ስኪልስን ከሌላው ልዩ ያደርገዋል ብዬ ማድረገው። ወደፊት ዋብ ስኪልስን ለሚቀላቀሉ ሰዎች ያለኝ ምክር ፍላጎቱ አንድ ሰው ካለው እና ደግሞ ኢትዮጵያ ውስጥ ከሆነ ምርጫው ዋብ ስኪልስን ቢያደርግ። ኤርቢን ማመስገን እፈልጋለሁ። ቲክቶክ ላይ ለመጀመሪያ ጊዜ አውርቶኝ ላይቭ ላይ ተገናኝተን ነበር። ጆይን እንዳደረግ እንድማር የገፋፋኝም በፊት ፍላጎቱም ነበረኝ። ሞር ደግሞ ከእሱ ጋር ሳወራ በጣም ኢንተረስት ጨመረ። ከዛን ነው ጆይን ያደረግኩት። ኤርሚን ማመስገን እፈልጋለሁ።